ሰላም ሰላም ውድና የተከበራችሁ የፈገግታ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? አለሁኝ እግዚአብሔር ይመስገን ደህና ነኝ። እንዴት ናችሁ እናንተ? ጤንነት ቆይታ ከኔ ጋር እግዚአብሔር ይመስገን ሁሉ ሰላም። እንዴት ነበር በእናንተ ጋር? ክራሞት እንዴት ይዟችኋል? እግዚአብሔር ይመስገን ከኔ ሁሉ ሰላም። ለቤቱ አዲስ የሆናችሁ ቤቱን ሰብስክራይብ በማድረግ ተከታተሉን። እንሆ ጥያቄና መልሶቻችን እንደቀጠሉ ናቸው። ዛሬ ይዘን ቀርበናል። ለቤቱ አዲስ የሆናችሁ ሰብስክራይብ ያደረጋችሁ ተከታተሉን። ነባሮችም ስለምታበረታቱን ከልብ እናመሰግናለን። እነሆ ጥያቄያችን ጥያቄ ቁጥር 1 ኢየሱስ ክርስቶስ በየት ከተማ ተወለደ? ኢየሱስ ክርስቶስ በየት ከተማ ተወለደ? ሀ በኢየሩሳሌም፣ ለ በቤተልሔም፣ ሐመሩሃ በናዝሬት። እንሆ መልሳችን ለ በቤተልሔም የሚለው ይሆናል። በቤተልሔም ብላችሁ ከመለሳችሁ ትክክል ናችሁ። ጥያቄ ቁጥር 2 ጥያቄ ቁጥር 2 ድንግል ማርያምን ያበሰራት ማን ነው? ድንግል ማርያምን ያበሰራት ማን ነው? ሀ ቅዱስ ገብርኤል፣ ለ ቅዱስ ሚካኤል፣ ሐመሩሃ ቅዱስ ፋኑኤል። እንሆ መልሳችን ሀሌታ ውሃ ቅዱስ ገብርኤል የሚለው ይሆናል። ቅዱስ ገብርኤል ብላችሁ ከመለሳችሁ ትክክል ናችሁ። ጥያቄ ቁጥር 3 ላይ ደርሰናል። ጥያቄ ቁጥር 3 ተከታተሉ ቤተሰብ። 10ቱ ትእዛዛትን የተቀበለው ማን ነው? 10ቱ ትእዛዛትን የተቀበለው ማን ነው? ሀ የአስቆሮቱ ይሁዳ፣ ለ ኤልያስ፣ ሐመሩሃ ሙሴ። እንሆ መልሳችን ሙሴ የሚለው ይሆናል። ሙሴ ብላችሁ ከመለሳችሁ ትክክል ናችሁ። ጥያቄ ቁጥር 4 ላይ ደርሰናል። ቤተሰብ ተከታተሉ። ጥያቄ ቁጥር 4 ጎልያድን የተዋጋው ትንሹ ብላቴና ማን ነው? ጎልያድን የተዋጋው ትንሹ ብላቴና ማን ነው? ሀ ሳሙኤል፣ ለ ሳኦል፣ ሐመሩሃ ዳዊት። እንሆ ትክክለኛ መልሳችን ሐመሩሃ የሚለው ይሆናል። ሐመሩሃ ብላችሁ ከመለሳችሁ ትክክል ናችሁ። ዳዊት ነው በወንጭፍ በጠጠር አድርጎ ጎልያድን ድል የነሳው የጣለው ማለት ነው። ጥያቄ ቁጥር 5 ላይ ደርሰናል ቤተሰብ። ጥያቄ ቁጥር 5 እመቤታችንን መቀነቷን የተቀበላት ሐዋርያ ማን ነው? በምታርግበት ሰዓት ለማን ነው ሰጥታው ያረገችው? ሀ ለጳውሎስ፣ ሐመሩሃ ሀ ለጳውሎስ፣ ለ ለቶማስ፣ ሐመሩሃ ለፊልጶስ። አም ሶሪ ዘለሌ ስለነበረ ነው ሐመሩሃ ላይ ቶሎ ስለሄድኩ። ሀሌታ ውሃ ጳውሎስ፣ ለቶማስ፣ ሐመሩሃ ፊልጶስ ምርጫው ማለት ነው። እንሆ መልሳችን ለ የሚለው ይሆናል። ለ ብላችሁ ከመለሳችሁ ትክክል ናችሁ። ሐዋርያው ቶማስ ነው ለእመቤታችን በምታርግበት ሰዓት ላይ ሰበኗን ሰጥታው ያረገችው ለሐዋርያው ቶማስ ነውና መልሱ ሐዋርያው ቶማስ ነው። ጥያቄ ቁጥር 6 ላይ ደርሰናል።
ጥያቄ ቁጥር 6 ከገና በዓል በፊት የምንጾመው ጾም ምን ይባላል? ገና በዓሉ ከመድረሱ በፊት ሀ ጾመ ድህነት፣ ለ ጾመ ሐዋርያት፣ ሐመሩሃ ጾመ ነቢያት። መልሳችን ጾመ ነቢያት ነው። ጾመ ነቢያት ብላችሁ ከመለሳችሁ ትክክል ናችሁ። የገና በዓል ከመድረሱ ከወዲሁ የሚጾመው ታህሳስ ወር ሙሉ ህዳር 15 የሚገባው ማለት ነው። ህዳር 15 ይገባል። ታህሳስ 29 የገና በዓል ነው ማለት ነው። ያን የሚጾመው ጾመ ነቢያት ይባላል ማለት ነው። ነቢያቶች ጾመው የጾሙት ጾም ለጌታችን ለመድኃኒታችን ለልደቱ በዓል እንዲገለጥላቸው የጾሙት ጾም ነው ማለት ነው። ጾመ ነቢያት። ጥያቄ ቁጥር 7 ላይ ደርሰናል። ቤተሰብ ተከታተሉ። ጥያቄ ቁጥር 7 ክርስቶስ የተጠመቀበትን ወንዝ የቱ ነው? ኢየሱስ ክርስቶስ የተጠመቀበት ወንዝ የቱ ነው? ሀ ጊዮን፣ ለ ኤፍራጥስ፣ ሐመሩሃ ዮርዳኖስ። በእደ ዮሐንስ ተጠምቀ የሚለው ማለት ነው። እቺ ሳይጠፋችሁ አይደል? እነሆ መልሳችን ሐመሩሃ ዮርዳኖስ ብላችሁ ተመለሳችሁ። ትክክል ናችሁ። በዮርዳኖስ ነው የተጠመቀው። ጥር ላይ የሚከበረው በዓል ማለት ነው። ጥያቄ ቁጥር 8 ላይ ደርሰናል። ጥያቄ ቁጥር 8 ክርስቶስን በአደባባይ 3 ጊዜ ካደው ሐዋርያ ማን ነው? ኢየሱስ ክርስቶስን በአደባባይ 3 ጊዜ ካደው ሐዋርያ ማን ነው? ሀ ይሁዳ፣ ለ ጴጥሮስ፣ ሐመሩሃ ዘካርያስ። እነሆ ትክክለኛ መልሳችን ለጴጥሮስ ብላችሁ ከመለሳችሁ ትክክል ናቸው። ሐዋርያው ጴጥሮስ 3 ጊዜ ካደው እሱ ነው ማለት ነው። ጥያቄ ቁጥር 9 ላይ ናን ቤተሰብ። ጥያቄ ቁጥር 9 እመቤታችን በምድር ላይ ስንት ዓመት ኖረች? እመቤታችን ቅድስት ድንግል ማርያም በምድር ላይ ስንት ዓመት ኖረች? ሀ በ64፣ ሀ 64፣ ለ 55፣ ሐመሩሃ 60። ትክክለኛ መልሳችንን ዱቅ ቤተሰብ ዱቅ 1 2 3 4 5። መልሳችን ሀሌታ ውሃ 64 የሚለው ይሆናል። 64 ብላችሁ ከመለሳችሁ ትክክል ናችሁ። ጥያቄ ቁጥር 10 ላይ ደርሰናል ቤተሰብ። ተሳተፉ መልሳችሁን በኮሜንት። የመላእክት ከተማ የሆነው የቱ ነው? የመላእክት ከተማ የሆነው የቱ ነው? ሀ ጽርሐ አርያም፣ ለ ሰማይ ውዱድ፣ ሐመሩሃ ኢዮር። 1 2 3 4 5። መልሳችን ሐመሩሃ ኢዮር ብላችሁ ተመለሳችሁ። ትክክል ናችሁ ነው። ጥያቄ 11 ላይ ደርሰናል። ጥያቄ ቁጥር 11 ቤተሰብ ተሳተፉ። 4 ጥያቄ ነው የቀረን።
11 12 13 14 15 16 11 11 ሁለት ጊዜ ነው የጻፍኩት እዚህ ጋር። ቤተሰብ ተሳተፉ። ጥያቄ ቁጥር 11 ጥያቄ ቁጥር 11 ኢየሱስ ማለት ምን ማለት ነው? የስሙ ትርጉም ኢየሱስ ማለት ትርጉሙ ምንድነው? ሀ ንጉስ፣ ለ መሲህ፣ ሐመሩሃ መድኃኒት። መልሳችሁን በኮሜንት ዱቅ 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 ያለ ቤተሰብ 1 2 3 4 5 መልሳችን ሐመሩሃ መድኃኒት የሚለው ይሆናል። ኢየሱስ ማለት አዳኝ መድኃኒት ማለት ነው እና የስሙ ትርጉም ሐመሩሃ መድኃኒት የሚለው ይሆናል ማለት ነው። ጥያቄ ቁጥር 12 ቤተሰብ ተሳተፉ። ጥያቄ ቁጥር 12 የመጀመሪያው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ማን ነው? የመጀመሪያው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ማን ነው? ሀ አቡነ ጳውሎስ፣ ለ አቡነ ጳስሊዮስ፣ ሐመሩሃ አቡነ ቴዎፍሎስ። እነሆ መልሳችን ለአቡነ ጳስሊዮስ ብላችሁ ከመለሳችሁ ትክክል ናችሁ። ቤተሰብ ጥያቄ ቁጥር 13 ላይ ደርሰናል። ተሳተፉ። የወንድሙን ብኩርና በምስር የለወጠው ማን ነው? ጥያቄ ቁጥር 13 የወንድሙን ብኩርና በምስር የለወጠው ማን ነው? ሀ ይስሐቅ፣ ለ ያዕቆብ፣ ሐመሩሃ ኤሳው። ምስር ሰጥቶ ብኩርናውን የወሰደው ማን ነው? የኤሳውን ብኩርና በምስር ያዕቆብ ወስዶበታል ማለት ነው። ኤሳውና ያዕቆብ ወንድምና ወንድም ናቸው። ከዛ ያዕቆብ ብኩርናውን በምስር ወስዶበታል ማለት ነው። ልክ ለያዕቆብ ምስር ሲሰጠው ኤሳው ያዕቆብ ለኤሳው ምስር ሲሰጠው ብኩርናውን ኤሳው ደግሞ ለያዕቆብ ሰጠው ማለት ነው። ብኩርና ያው የመጀመሪያ ልጅ ማለት ነው። ኤሳው የመጀመሪያ ልጅ ነው። በእርግጥ አንድ ላይ ነው ሁለቱም የተወለዱት፣ መንታ ናቸው። ግን መጀመሪያ የወጣው ነው ኤሳው ነው። ከዛ ያዕቆብ ነው። ያዕቆብ የስሙ ትርጉም ሰኮና ያዥ ነው። ተረከዝ ይዞ ነው የተወለደው ማለት ነው። ጥያቄ ቁጥር 14 ኢየሱስ ክርስቶስ በምድር ላይ ስንት ዓመት ኖረ? ኢየሱስ ክርስቶስ በምድር ላይ ስንት ዓመት ኖረ? ሀ 30 ዓመት፣ ለ 33 ዓመት ከግማሽ፣ ሐመሩሃ 34 ዓመት። እነሆ ትክክለኛ መልሳችን ለ33 ዓመት ከግማሽ የሚለው ይሆናል። ለብላችሁ ከመለሳችሁ ትክክል ናችሁ። ጥያቄ ቁጥር 15 ጥያቄ ቁጥር 15 እግዚአብሔር አምላካችን ዓለምን ለመፍጠር ስንት ቀን ፈጀበት? እግዚአብሔር አምላካችን ዓለምን ለመፍጠር ስንት ቀን ፈጀበት? ሀ 6 ቀን፣ ለ 7 ቀን፣ ሐመሩሃ 8 ቀን።
ቤተሰብ ተሳተፉ። የመጨረሻ ጥያቄ ነው። ሀሌታ ውሃ 6 ቀን ብላችሁ ከመለሳችሁ ትክክል ናችሁ። እነሆ የዛሬው ጥያቄያችን እዚህ ላይ ያበቃል። ጥያቄውን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ስለምታበረታቱን ከወዲሁ እናመሰግናለን ቤተሰብ። በቀጣይ መርሃ ግብር እስከምንገናኝ ባይ። ከወዲሁ እንሰናበታለን። ደህና ሁኑ። ያለው እግዚአብሔር ያለው ቅዱስ ያለው ቅዱስ ያለው ቅዱስ አይቻለው ባይኔ ሲቆም አይበሉ ያለው እግዚአብሔር ያለው ቅዱስ ያለው ቅዱስ አይቻለው ባይኔ ሲቆም አይበሉ አምላካችን ስሙ የከበረና የተመሰገነ ይሁን። ቻው፣ እንወዳችኋለን። ባይ ባይ። ቤተሰብ ስለምታበረታቱን ከልብ እናመሰግናለን።